ከዛሬ ቪዲዮ በኋላ የኢሜል አካውንታችሁ እና የዩቲዩብ አካውንታችሁን እና የቲክቶክ አካውንታችሁን ጨምሮ ጠፋብኝ ማለት ቀርቷል። ዛሬ በዚህ ቪዲዮ የማሳያችሁ የኢሜላችሁን ፓስወርድ ወይንም ቱ ስቴፕ ቬሪፊኬሽን እንዴት ኦን እንደምታደርጉና ለሁላችሁም አስፈላጊ የሆነ ጥንቃቄ እንድታደርጉ የማሳያችሁ ቪዲዮ ነው። ይሄን ቪዲዮ ምንም ሳታሳልፉ ሙሉ በሙሉ ተመልክታችሁ የእናንተንም ኢሜል ሰኪዩር እና አስተማማኝ ማድረግ ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ለሌሎች ሰዎችም እንዲጠቀሙበት ሼር ማድረጋችሁ እንዳትረሱ። አሁን ወደ ቪዲዮ እንግባ። ብዙዎቻችን አሁን የኢሜላችን ፓስወርድ አናውቀውም። ዝም ብለን ነው የምንጠቀመው። ቲክቶክ በኢሜላችን እንከፍታለን፣ ግን በቃ ሲጠፋ መመለስ አንችልም፣ ምክንያቱም ፓስወርዱን ስለማናውቀው ማለት ነው። ስለዚህ አሁን በስልካችሁ ያለውን ኢሜል ፓስወርዱንና ሲሙን እንዴት አድርጋችሁ እንደምትቀይሩት አሳያችኋለሁ ማለት ነው። ስቴፕ ባይ ስቴፕ ተከታተሉኝ። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ወደ ሴቲንግ ትገባላችሁ። ሴቲንግ ከከፈታችሁ በኋላ ወደ ታች ትወርዳላችሁ። አካውንት ኤንድ ባክአፕ የሚል ነገር አለ፣ እሱን ትነካላችሁ። ከዛ እዚህ ጋር ከገባችሁ በኋላ እዚህ ጋር በመጀመሪያ ላይ ማኔጅ አካውንትስ የምትል ነገር አለች፣ እሱን ትነካላችሁ። ከዛ አሁን እዚህ ጋር እኔ የከፈትኩት ብዙ ኢሜሎች አሉ። አሁን እናንተ ለቲክቶክ ወይንም ለሆነ ነገር የምትጠቀሙት ኢሜል ማለት ነው፣ ለቲክቶካችሁ የምትጠቀሙት ኢሜል ፓስወርዱን የማታውቁት ከሆነ እዚህ ጋር ፓስወርዱን ትቀይራላችሁ ማለት ነው። ምክንያቱም ያ እንትናችሁ ማለት ቲክቶክ አፕሊኬሽናችሁ አጋጣሚ ቢደልቱት በዛኛው በመጀመሪያው አካውንት ሎጊን ማድረግ አትችሉ ማለት ነው፣ ፓስወርዱን ካላወቃችሁ። ስለዚህ ይሄን ኢሜል ግን ፓስወርዱን ከቀየራችሁ የሚታውቁትን ፓስወርድ ታስገባላችሁ ማለት ነው። ከዛ ከቀየራችሁት በኋላ ደግሞ ሎጊን ማድረግ ትችላላችሁ ማለት ነው። የመጀመሪያው ቲክቶክ አካውንት መግባት ትችላላችሁ። በቲክቶክም ለብዙም ነገር ይጠቅማል። ከዛ አሁን እናንተ የምትጠቀሙትን ኢሜል ትነካላችሁ ማለት ነው። ከዛ ከነካችሁ በኋላ እዚህ ጋር ወደ ውስጥ ያስገባችኋል። እዚህ ጋር ደግሞ ጉግል አካውንት የሚለው የሁለተኛውን ትነካላችሁ ማለት ነው። ኢንፎ ሴኩሪቲ ኤንድ ፐርሰናላይዜሽን የሚል ከታች ያለ በትናንሽ ጽሁፍ። ከዛ እንደዛ ስትነኩት ወደዚህ ቦታ ይወስዳችኋል። ትጠብቁታላችሁ። ይሄ ለብዙ ነገር ነው የሚጠቅመው ሲጀመር ማለት ነው። ፓስወርዱን የማታውቁትን ኢሜል አትጠቀሙ። አሁን የኢሜል ብዙ ነገር ይቀረዋል። ቱ ስቴፕ ቬሪፊኬሽን እንዴት ሆነ እንደምናደርግ ብዙ ነገሩ እናስተካክለዋለን ማለት ነው። ኢሜሉን በቃ ሙሉ በሙሉ ሰኪዩር እናደርገዋለን ማለት ነው። ይሄ ኢሜል አዲስ ነው፣ እኔ እናንተን ለማሳየት ነው ከፈትኩት። ከዛ እዚህ ጋር ከመጣችሁ በኋላ እዚህ ጋር ፐርሰናል ኢንፎርሜሽን የምትል ነገር አለች፣ ፐርሰናል ኢንፎ የምትለው እሷን ትነካላችሁ። ከዛ እዚህ ጋር ደግሞ ፕሮፋይል ፒክቸር የሚል ነገር አለ። እሱ ፕሮፋይል በአንደኛ ያለችው ፕሮፋይል ፒክቸር የሆነ ፎቶ ነገር ማስገባት ከፈለጋችሁ ፕሮፋይል ፒክቸር እሱን እንደዚህ ትነኩና በስቴፕ ተራ በተራ እናያለን ማለት ነው ሁሉንም። ከዚህ እዚህ ጋር ብሮዝ ኦር ቴክ ፎቶ የሚለው እሱን ትነካላችሁ በጋላሪያችሁ እንዲወስዱ ማለት ነው። ከዚህ ጋር ፎቶ እንደ ቪዲዮ የሚለውን ትነካላችሁ። ከዚህ ጋር የሆነ ደስ ያላችሁን ፎቶ ትወስዳላችሁ ማለት ነው። እኔ ለምሳሌ አሁን ይሄኛውን ልውሰድ፣ ዝም ብዬ ነው። ከዛ አፕሎዲንግ ፎቶ ያለ ነው ከታች፣ እሱ አፕሎድ እስከሚሆን ድረስ ትጠብቁታላችሁ ማለት ነው። ከዛ ትጠብቁታላችሁ ትንሽ እንደዚህ ይዞራል። እዚህ ጋር ለመቁረጥ ምናምን እንትን ሊያደርገው ነው። ከዛ እንደዚህ አድርጋችሁ መግባት የሚፈልገውን አስተካክላችሁ ከዛ ኔክስት ማለት ነው ከታች። ከዛ ሴቫስ ፕሮፋይል ፒክቸር የሚለውን ትነካላችሁ ማለት ነው። ከዛ አሁን ያስገባለት ነው ማለት ነው። ከዛ ፕሮፋይል ፒክቸር አፕዴት ተቀይሯል ያለኝ ነው፣ አሁን ተሳክቷል ማለት ነው። ከዛ እንደዚህ ካደርጋችሁ በኋላ ትመልሳላችሁ ማለት ነው። አሁን ፕሮፋይል ፒክቸሬን እንትን አድርገው ሪፍሬሽ አድርገዋለሁ፣ ይሄ የሚለው ይሄዳል ማለት ነው። ሪፍሬሽ ታደርጉታላችሁ። በአሁኑ ፎቶ ይቀየራል። ያ እንትን ኔትወርክ ነው እንትን ችግሩ። ከዛ ለፋው ችግር የለም ተቀይሯል፣ ግን ኔትወርክ ችግር ነው እንትኑ። ከዛ ሁለተኛ ደግሞ ኔም የሚለው ኔም በእንትኑ ኢሜሉ በእናንተ ሲም የተከፈተ ካልሆነ ማለት ነው መቀየር ትችላላችሁ። ያው ኔትወርክ ፕሮግራም ያለኝ ነው፣ ችግር የለውም። እስቲ ኔም የሚለው አለ አይደል? ግን በዳታ ማብራት አለባችሁ ይሄን ነገር ሲታረጉ ማለት ነው። ያለ ዳታ አይሰራም ሲጀመር። እስቲ አንዴ ከዛ እዚህ ጋር የመጀመሪያ ፎቶ አስገባችሁ ማለት ነው። ከዛ አሁን ወደ ሁለተኛው ኔም የሚል ነገር አለ፣ እሱን ትነካላችሁ። ምክንያቱም እንትን ኢሜሉ በእናንተ ስም ካልሆነ ኔም ሲማችሁ መቀየር ስለሚችሉ ነው። እዚህ ጋር ኔም አህመድ ከዲር ይላል። ለምሳሌ ይሄን እንደዚህ ትነኩና ራሱን አህመድ ከዲር የሚለውን እንደዚህ ፕሮሰስ እስከሚያደርግ ትጠብቃላችሁ። ግን ኔትወርካችሁ አሪፍ መሆን አለበት። እዚህ ጋር አህመድ የሚል ነገር አለ። አሁን ለምሳሌ በራሴ ስም ላድርገው፣ ሸምሰዲን ልበለው እስቲ፣ ሸምሰዲን። እሺ ከዛ አባቴን ስም ደግሞ እንደዚህ ታስገባላችሁ። ከዛ እንደዚህ ካስገባችሁ በኋላ ሴቭ ነው የምትሉት። ከታች ሴቭ የምትል ነገር አለች።
ከዛ አሁን ሲማችን በትክክል ተቀይሯል ማለት ነው። አሁን ወደ ሶስተኛው እንሂድ። እዚህ ጋር ጀንደር ይላል። ይኸው እኔም የሚለው ሸምሰዲን ነውና ፎቶውም ይኸው አሁን ተስተካክሏል። ፎቶው መጥቷል ማለት ነው። ጀንደር የሚለው ያው ጾታችሁ ነው። ኢሜል የሚለው ደግሞ የኢሜላችሁ እንትን ነው፣ የዩዘር ኔሙ ነው። እሱን እንትን ማድረግ እሱን መቀየር አይቻልም። ያው ተመልከቱ፣ ኢሜል የሚለው ነክቼ የገባው እዚህ ጋር ዩ ካን ኖት ቼንጅ ዚስ አድራስ ይላል። እዚህ ጋር ካያችሁት ማለት ነው። እሱን መቀየር አይቻልም ማለት ነው። ያው እዚህ ጋር አለች እዚህ። ስለዛ ሪኮቨሪ ኢሜል የሚል ነገር አለ እዚህ። አሁን እዚህ ከገባን አይቀር እንትን እናድርገው እናስተካክለው ማለት ነው። ሪኮቨሪ ኢሜል ማለት ይህን ኢሜል ቢትረሱት ማለት ነው፣ ፓስወርዱንም ምኑን ሁሉ ነገሩ ቢጠፋባችሁ አጋጣሚ ሎጋውት ቢያደርግባችሁ ይሄን የመጀመሪያውን ኢሜል ወደ ስልካችሁ ለማስገባት የምትጠቀሙት ሌላ ኢሜል ማለት ነው። እናንተ የምታውቁት ሌላ ኢሜል ካላችሁ ሌላ ኢሜል ታስገባላችሁ። በሱ ኢሜል ይሄን የመጀመሪያውን ኢሜል መመለስ ትችላላችሁ ማለት ነው። ሪኮቨር ማድረግ ትችላላችሁ፣ መልሶ ማግኘት ማለት ነው ሪኮቨር ማለት። ከዛ ሪኮቨሪ ኢሜል የሚለውን ትነካላችሁ፣ ሌላ ሪኮቨሪ ኢሜል ታስገባላችሁ ማለት ነው። ያው እዚህ ጋር አሻራ ይጠይቃችኋል ወይንም ፓተርኑን ታስገባላችሁ ስልካችሁን። ከዛ ትጠብቁታላችሁ። ታገሱ። ያው ቪዲዮን ጨርሳችሁ ይኸው ለማንኛውም በጣም የሚጠቅም እንትን ነው። ኢሜላችሁን ፓስወርድ ሳታውቁ ሲጀመር እንትን ቲክቶክ ምናምን መክፈት የለባችሁም። እዚህ ጋር አዲስ ሪኮቨሪ ኢሜል ይላል። መልሶ የምታገኙበትን ኢሜል አስገቡ ይላል። እናንተ የምታውቁት ፓስወርዱን ሁሉ ነገሩ የምታውቁት ኢሜል ካለ እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ እኔ አንድ ላይ አስገባ፣ ከዛ አስገባሉት፣ ከዛ ኔክስት ትሉታላችሁ። ከዛ ቬሪፊኬሽን ኮድ ይልክልኛል አሁን ባስገባሁት ኢሜል ማለት ነው። እሱም በመሃል ወጣችሁ ወደ ጂሜላችሁ ገብታችሁ እስቲ ይሄ ኢሜል አይደለም ያው በዚህች ነው እንትን አደረኩት 12/86/89 ከሱም የመጣላችሁ ፓስወርድ ቬሪፋይ ታደርጋላችሁ ማለት ነው። 42/85 ነው እዚህ ጋር ማለት ነው። 85 ነው። ከዛ ቬሪፋይ ትሉታላችሁ። አለቃው ሪኮቨሪ ኢሜል ቬሪፋይ አድርጋለሁ ማለት ነው። ይሄ ኢሜል ቢጠፋብኝ ራሱ ይሄን ኢሜል ተጠቅሜ ይሄኛውን ኢሜል መመለስ እችላለሁ ማለት ነው። ፓስወርዱ ቢጠፋብኝ በቀላሉ መመለስ እችላለሁ ማለት ነው። ከዛ እዚህ ጋር የምናስተካክለው ነገር እቺ ብቻ ነች። ከዛ ወደ ኋላ እንመለሳለን ወደ አራተኛው ስቴፕ ማለት ነው። ወደ አራተኛው ስቴፕ እንወርዳለን ማለት ነው። እዚህ ጋር ፎን የሚላለ ፎን የሚለው ጥቅሙ ማለት ነው። ይሄም አንድ ኢሜላችሁ ቢጠፋ ስልክ ቁጥራችሁ ተጠቅማችሁ ይሄን ኢሜል መመለስ ማለት ኢሜሉ ራሱ አሁን ኢሜል እኮ ብዙ ጥቅም አለው። ፎቶ ምናምን እንትን ክላውድ ላይ ልታስቀምጡት ትችላላችሁ። ስለዛ የሆነ የተለያየ ፋይሎች ልታስቀምጡ ስለሚችሉ በዚህ ትመልሱታላችሁ። ደግሞ ክላውድ ላይ እንዴት ፎቶ እናስቀምጣለን ወይንም ፋይል እንዴት እናስቀምጣለን የሚል ቪዲዮ ከዚህ በፊት ሰርቻለሁ። እሱን ገብታችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ፎን የሚለውን እሱን ትነኩትና ሪኮቨሪ ስልክ ቁጥር ታስገባላችሁ ማለት ነው። የኢሜላችሁ ፓስወርድ ቢትረሱት የምትመልሱበትን ስልክ ቁጥር ታስገባላችሁ ማለት ነው። ፎን ነምበር የሚለውን ልክ ስትነኩት ዩዝ ዩር ፎን ነምበር ፎር አካውንት ሪኮቨሪ ይላል። ከዛ እዚህ ጋር አድ ናው ትሉታላችሁ። ኔትወርክ ያስቸገረኝ። ከዛ ኢንተር ይላል። እዚህ ጋር ኢትዮጵያ ትመርጣላችሁ። ኢትዮጵያ ስትመርጡ ከዛ እዚህ ጋር ስልክ ቁጥር ታስገባላችሁ 7 ትክክለኛ ስልክ ቁጥር ታስገባላችሁ። የራሳችሁን ነው የምታስገቡት። ከዛ ጌት ኮድ ይላል። የተጠቀማችሁ ስልክ ቁጥር ከሆነ ኤምቢ ነው የሚለው መሰለኝ። ስለዚህ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። በቃ እኔ ልተው እንደዛ አድርጋችሁ በቃ አድ ማድረግ ነው። የሆነ ኮድ በስልካችሁ ይልክላችኋል። እሱን ኮድ ታስገባላችሁ። ከዛ ሪኮቨሪ ፎን ነምበር ገባላችሁ ማለት ነው። ከዛ አሁን ዋናው ማለት ነው እዚህ ጋር ከመጣ ነገር እዚህ ጋር ቱ ስቴፕ ቬሪፊኬሽን እና ከዛ ፓስወርድ እንዴት እንደምንቀየር ብቻ እኔ አሁን እዚህ ጋር ያውኑን እንትኑን ሪኮቨሪን ያው አሳይቻችኋለሁ። ከዛ አሁን ፓስወርድ እንዴት እንደምንቀየር እሱን ደግሞ ከመጨረሻ አካባቢ ጉግል ፓስወርድ የምትል ነገር አለች። እሷን ትነካላችሁ። ከዛ ስትነኩት ፓስወርድ እንትን አመጣላችሁ። ለፓስወርዱ ቦታ ያመጣላችኋል። አረን ተው
ከዛ ፓስወርድ እዚህ ጋር ደግሞ ኒው ፓስወርድ ይላል። እዚህ ጋር ደግሞ ኮንፊርም ፓስወርድ ይላል። እዚህ ጋር ኒው እዚህ ጋር ኮንፊርም ማለት አሁን የድሮን ፓስወርድ አይጠይቃችሁም። ቀጥታ እዚህ ጋር ኒው ፓስወርድ ማስገባት ነው። አሁን የምታስገቡትን ፓስወርድ እኔ ለምሳሌ ላስገባ። አሁን ይሄው ይሄን ፓስወርድ አስገባውለት። እዚህም ጋር ላይኛው ራሱን ነው የሚደግሙት። ያው አንድ አይነት መሆኑን ቼክ ታደርጋላችሁ። የአይን ምልክቷን ነክታችሁ ቼክ ታደርጋላችሁ። ከዛ የኢሜይላችሁን ፓስወርድ ቼንጅ ትሉታላችሁ። ከታች ዩር ፓስወርድ ውስጥ ቼንጅ ይላል። በቃ የእናንተ አሁን ፓስወርዳችሁ ኢሜይላችሁ ተቀይሯል። አሁን በጭንቅላታችሁ መርሳት የለባችሁ መቀየራችሁት ማለት ነው። ከዛ እንደዚህ ካላችሁ በኋላ ልክ እዚህ ያላችሁ አትወጡም። ታውቃላችሁ እንትን ቱ ስቴፕ ቬሪፊኬሽን ምናምን እንትን ኦን ማድረግ አለባችሁ። ሌላ ሰው የእናንተ አካውንት እንዳይጠልፈው ምናምን ይጠቅማል እሱ። ሌላ ሰው አሁን የኔን ኢሜል ማንኛውም ሰው አክሰስ ማድረግ ይችላል። ፓስወርዱን አሁን ሳስገባ ያየ ሰው ኢሜሉን መጻፍ ከዛ ፓስወርዱን መጻፍ ከዛ ይገባል ቀጥታ። ግን እዚህ ጋር ቱ ስቴፕ ቬሪፊኬሽን ኦን ካደረጋችሁ አይሰማውም። ስለዚህ ቱ ስቴፕ ቬሪፊኬሽን እንዴት እናደርጋለን የሚለውን እንመልከት። ፓስወርዱን ግን አትርሱ። አሁን ፓስወርድ ነው። ከዛ እዚህ ጋር ጌት ስታርት ትሉታላችሁ። ከዛ ያው እዚህ ጋር ተመልከቱ። አድድ ሪኮቨሪ ፎን ነምበር ስልክ ቁጥር አላስገባውም እኔ እሱ ይሄን ለሱ ነው ያመጣልኝ። ከዛ ሴፍ ብራውዚንግ የሚል ነገር አለች እዚች ጋር ሴፍ ብራውዚንግ የምትለዋን እሱን እንትን ታደርጉታላችሁ። እንደዚህ ትነኩትና ኦን ታደርጉታላችሁ። ኮንቲኒው ስትሉት ተርን ኦን ይላችኋል። በቃ አላስፈላጊ ነገሮችን እንዳታዩ ብሮዝ እንዳታረጉ ነው እንትን የሚያደርገው። ከዛ ይሄን ትመልሱታላችሁ ወደ ኋላ ማለት ነው። ከዛ አሁን ፓስወርድ ነው ሁሉም ነገር እንትን አድርጌያለሁ ማለት ነው። እቺ በቃ የዚህ ቦታ ጨርሻለሁ። አሁን ወደ ኋላ አንድ ይመለሳለሁ። ከዛ እዚህ ጋር ደግሞ እንትን ሴኩሪቲ ኤንድ ሳይን ኢን የምትል ነገር አለች እዚህ ጋር ዋና ወሳኝ ነገር ነች። እዚህ ጋር ከዛ እሷ እንደዚህ ስትነኩት ይሄው ወደ ታች ተወርዱና ቱ ስቴፕ ቬሪፊኬሽን ኢዝ ኦፍ ይላል። ተመልከቱ እዚች ጋር ከዛ እሷ እንደዚህ ትነኩታላችሁ። ከዛ ትጠብቁታላችሁ እስከሚመጣ። አሁን ፎን ነምበር ግድ ማስገባት አለብኝ ቱ ስቴፕ ቬሪፊኬሽን ኦን ለማድረግ ማለት ነው። እስቲ የሆነ ስልክ ቁጥር ልጠቀም። እስቲ አድድ ፎን ነምበር ትሉታላችሁ። ከነካችሁት በኋላ አሁን ከዛ እዚህ ጋር ካውንትሪ ትመርጣላችሁ። ኢትዮጵያ ያላችሁበት ነገር ነው የምትመርጡት ማለት የምትይዙትን ሲም ማለት ነው። የሲሙን እንትን ሀገር ማለት ነው። ከዛ ኔክስት ከዛ ሴቭ አዲንግ ፎን ነምበር ዩዝ ሰክሰስፉሊ አድ ብሎኛል። አሁን ከዛ ተርን ኦን እለዋለሁ። ከዛ ቱ ስቴፕ ቬሪፊኬሽን ኦን ሆኖልኛል ማለት እንትኑ ስልክ ቁጥር ገብቶልኛል ማለት ነው። ከዛ ከታች ተርን ኦን ቱ ስቴፕ ቬሪፊኬሽን የምትል ነገር አለች ከታች። ከዛ እሷን ትነኩ ኦን ቱ ስቴፕ ኦኬ። አሁን ኦን ሆኗል ማለት ነው። ተሳክቷል። ቱ ስቴፕ ቬሪፊኬሽን ኦን ሆኖልናል ማለት ነው። ከዛ ደን ትሉታላችሁ። አሁን እስቲ ወደ ኋላ እንመለስ። ከዛ ያው እዚች ጋር ኦን ሆነች ማለት ነው። አሁን የእናንተን እንትን ማለት ነው ማንም ሰው አክሰስ ማድረግ አይችልም እናንተን ኢሜል። ምክንያቱም እነዚህ ስልክ ቁጥሮች መኖር አለበት። የአሁኑ ስልክ ያስገባው ስልክ ቁጥር መኖር አለበት፣ ወይንም ስልኩ ራሱ ይሄ ስልክ ብቻ መሆን አለበት፣ ወይንም ደግሞ አሁኑ ሲም መኖር አለበት። እኔ የተጠቀምኩት ሲም ካርድ ማለት ነው እጃችሁ ላይ መኖር አለበት። ስለዚህ ቱ ስቴፕ ቬሪፊኬሽን ኦን ሆኗል። አሁን የእናንተን ኢሜል ማንም ሰው አክሰስ ማድረግ አይችልም። የእናንተን ኢሜል አክሰስ አደረገ ማለት የከፈታችሁትን ቲክቶክ ማለት የከፈታችሁትን ዩቲዩብ የከፈታችሁትን ሁሉንም ነገር አክሰስ ማድረግ ስለሚችል የሁላችሁንም ኢሜል እንደዚህ አድርጋችሁ ሰኪዩር ማድረግ አለባችሁ ማለት ነው። ይሄ ቪዲዮ ለብዙ ሰዎች ስለሚጠቅም ላይክ ማድረግ እንዳትረሱ። ኮሜንትም እንትን አድርጉ። የፈለጋችሁትን ጥያቄ ኮሜንት ላይ ጠይቁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለቪዲዮ ስላያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።